ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ። በዚህኛው ቪዲዮ ደግሞ ሊደርሺፕ እና ቼንጅ ማኔጅመንትን ቻፕተር 3 እና 4ን አንድ ላይ ይዤላችሁ ቀርቤያለሁ። ለቢዝነስ ማኔጅመንት እና ለማኔጅመንት ተማሪዎች ኤግዚት ላይ ብዙም ፖርሽን ከሚሸፍኑ ጥያቄዎች መካከል ሊደርሺፕ እና ቼንጅ ማኔጅመንት አንዱ ስለሆነ ለዛ በሚያዘጋጃችሁ መልኩ ይህንንም ቪዲዮ ይዤላችሁ ቀርቤያለሁ። ቻናሉን ላይክ ማድረግ ሰብስክራይብ ማድረግ እንዳረሱ፣ እንዲሁም የዋይፋይ አክሰስ ያላችሁ ቪፒኤን እያበራችሁ ብታዩ ለእኔም እንደማገዝ ነውና እሱን እጠይቃችኋለሁ። መልካም ቆይታ ይሁንላችሁ። እንግዲህ በዚህኛው ቻፕተር ውስጥ የምንመለከታቸው ኮንቴንቶች የመጀመሪያው ሚኒንግ ኦፍ ቼንጅን እናያለን። ቼንጅ ምን ማለት እንደሆነ፣ እንደገና ደግሞ ፋክተር ዛት ኮዝ ቼንጅ ኢንተርናል እና ኤክስተርናል ፋክተሮቹን እናያለን። የከርት ሉዊንን ሞዴል ኦፍ ቼንጅ ማኔጅመንት እናያለን። እንደገና ደግሞ ሪስታንት ቱ ቼንጅን እናያለን። በመጨረሻም ማኔጂንግ ሪስታንት ቱ ቼንጅን፣ እንግዲህ ሪስታንት ካለ ይሄ ሪስታንስ እንዴት ማኔጅ ማድረግ እንችላለን የሚለውን በቻፕተር 3 ላይ እናያለን። ቻፕተር 3 ላይ ከምናየው የመጀመሪያው ፖይንት ምንድነው? ሚኒንግ ኦፍ ቼንጅን ነው ወይ ዲፊኒሽን ኦፍ ቼንጅን እንደ ኢንትሮዳክሽን አድርገን ለማየት እንሞክራለን። እንግዲህ ቼንጅ ማለት ምን ማለት ነው? ቼንጅ ከምን ይመነጫል? የቼንጅ ፐርፐዝ ምንድን ነው ሚሉትን እናያለን ማለት ነው። ከዴፊኒሽኑ ስንጀምር ቼንጅ ሪፈርስ ቱ ዘ ፕሮሰስ ኦፍ ሜኪንግ ኦር ቢካሚንግ ዲፍረንት ነው። ኢን አን ኦርጋናይዜሽን ኮንቴክስት ኢት involve altering the current state or status quo of individual, team, structure, process or entire organization. It often involve replacing old practice with new ones ይላል። እንግዲህ ቼንጅ ማለት ነው ስንል ዘ ፕሮሰስ ነው ወይ ሂደት ነው። ያ ሂደት ደግሞ ምንድነው? የተለየ መሆን ነው ወር ደግሞ ቢካሚንግ ዲፍረንት ነው። ያለንን ነገር ወይ የነበርንበትን ሁኔታ ከምንቀይረው ሁኔታ ጋር ቼንጅ እንግዲህ ኦርጋናይዜሽናል ኮንቴክስት ላይ ስናየው በኢንዲቪጁዋሎች ሊሆን ይችላል። ትራንስፎርም ነው ቼንጅ ማለት አልተሪንግ ኦር ትራንስፎርሚንግ ነው ብለን የለ። ስለዚህ ከረንት ስቴቱን ትራንስፎርም የምናደርግበት ነው ማለት ነው። ኢንዲቪጁዋሎችን ለውጥ እንችላለን፣ እንደ ቲም ሊሆን ይችላል፣ የኦርጋናይዜሽኑን ስትራክቸር ሊሆን ይችላል፣ ኢንታየር ኦርጋናይዜሽኑንም ሊያካትት ይችላል። ኦልድ ፕራክቲሶችን በአዲስ ፕራክቲስ የምንተካበት ወይ ሪፕሌስ የምናደርግበት ፕሮሰስ ነው ማለት ነው። ስለዚህ በቀላሉ እንግዲህ ቼንጅ የምንለው ትራንስፎርሜሽን ወይ አልተሪንግ ነው ማለት ነው። ኦርጋናይዜሽኑም ያካትታቸውን ኢንዲቪጁዋሎችንም ይሁን ቲሞች፣ ፕሮሰሱን፣ አሰራሩን፣ የኦርጋናይዜሽኑን ስትራክቸር እነዚህን ሁላ ነገር ከነበሩበት ከረንት ስቴት ኦር ደግሞ ከስታተስ ኮ ወደ ተለየው ወደ አዲስ ወደ ሆነው ነገር ሪፕሌስ የምናደርግበት ወይ ደግሞ ትራንስፎርም የምናደርግበት ሂደት ነው ማለት ነው። ስለ ቼንጅ ስናወራ እንግዲህ ሁለት ነገሮችን ማየት አለብን። አንደኛው ኢኔቪታቢሊቲ ይላል። ኢኔቪታቢሊቲ ስንል ቼንጅ ኢዝ ኮንስታንት ኤንድ አንአቮይደብል አስፔክት ኦፍ ዘ ኦርጋናይዜሽን ላይፍ ዲው ቱ ዳይናሚክ ኢንተርናል ኤንድ ኤክስተርናል ኢንቫይሮንመንት ይላል። እንግዲህ ቼንጅ ኮንስታንት ነው፣ የማይቀር ነገር ነው። አቮይድ ማድረግ ማናደርገው ነገር ነው ወይ ማንተው ነገር ነው። አንአቮይደብል ነው፣ ኢኔቪታብል ነው ስንል ማለት ነው ምን ማለታችን ነው? እንግዲህ ወርኪንግ ኢንቫይሮንመንት በጠቅላላው ኢንተርናሊ እና ኤክስተርናሊ ዳይናሚክ የሆነ ኢንቫይሮንመንት ላይ ስለሆነ ኦርጋናይዜሽኑ የሚሰራው ዳይናሚክ ነው ስንል የሚለዋወጡ ኢንቫይሮንመንቶች አሉ፣ የሚቀየሩ ነገሮች በብዛት አሉ። ከነዛ ጋር ኮፕ አፕ አድርጎ እነዛን አዳፕት አድርጎ ወደፊት ለመጓዝ ግዴታ ቼንጅ ያስፈልጋል ማለት ነው። ስለዚህ ቼንጅ ኢኔቪታብል ነው ማለት ነው። ሌላው ደግሞ ፐርፌሲቭነስ ነው። ፐርፌሲቭነስ ስንል አንዱ ኦርጋናይዜሽን ውስጥ አንዱ ዲፓርትመንት ላይ ወይ አንዱ ሌቭል ላይ ያለው ነገር ሌላውን አፌክት ያደርጋል ማለት ነው። ቼንጅ አፌክት ኦል ሌቭል ዊዝን አን ኦርጋናይዜሽን ነው። ስለዚህ ስለ ቼንጅ ስናወራ ኦርጋናይዜሽኑን አሴ ሆል ጠቅልለን ነው የምናወራው ማለት ነው። ፐርፌሲቭነስ ስንል ሁሉም የማኔጅመንት ሌቭል ላይ ያሉትን ዲፓርትመንቶች የሚያካትት ነው ማለት ነው። ስለ ቼንጅ እንግዲህ ይሄን ያልን ካልን ቼንጅ ከምን ይመጣል፣ ከምን ኦሪጂኔት ይደረጋል ወር ደግሞ ሶርስ ኦፍ ቼንጅን እናያለን ማለት ነው። በቀጣዩ እንግዲህ ቼንጅ ካን ቢ ኦሪጂኔትድ ፍሮም ዲሊብሬት አክሽን። ዲሊብሬት አክሽን ስንል ምን ማለታችን ነው? ኢንቴንሽናሊ በማናጀሮች ሆን ተብሎ
ቼንጅ ሊመጣ ይችላል ወይ ደግሞ ከዛ ኦሪጂኔት ሊደረግ ይችላል። ያ ስንል ምንድነው? ለምሳሌ አሁን አዳዲስ ስትራቴጂዎችን ኢምፕሊመንት ማድረግ በሚፈልጉ ሰዓት ማናጀሮች ይሄን ቼንጅ ኢኒሼት ሊያደርጉ ይችላሉ ማለት ነው። ሌላው ደግሞ ዲፓርትመንት ውስጥ ያሉት ኢቮሉሽነሪ ሺፍቶች ወይ ደግሞ ግራጁዋል የሆኑ ኢንክሪመንታል የሆኑ ቼንጆችም በሚኖሩ ሰዓት ለምሳሌ ሁለት ዲፓርትመንቶችን አንድ ላይ መርጅ ልናደርግ እንችላለን፣ ወይ ከዚህ በፊት ያልነበረ አዲስ ዲፓርትመንት ልንጨምር እንችላለን። ስለዚህ እኚህ ነገሮች በሚከሰቱ ሰዓት ቼንጅ ከዚህ እንግዲህ ኦሪጂኔት ሊያደርግ ይችላል ማለት ነው። ሌላው የፖሊሲ እና የፕሮሲጀር ለውጦች በሚኖሩ ሰዓት፣ እንደገና ደግሞ ኤክስተርናል ፕሬሸሮች እኚህ ፔስትል አናሊሲስ የምንላቸው ለምሳሌ ኒው ሬጉሌሽን ሊሆን ይችላል፣ ቴክኖሎጂካል አድቫንስመንት ሊሆን ይችላል፣ ማርኬት ሺፍት ሊሆን ይችላል። ሶ እኚህ ኤክስተርናል ፎርሶች የቼንጅ ሶርስ ሊሆኑ ይችላሉ ማለት ነው። ከቼንጅ ጋር ዲል ለማድረግ ሁለት አፕሮችን ነው የምንጠቀመው፣ ወይ ሁለት አፕሮቾች አሉ። አፕሮች ቱ ዲሊንግ ዊዝ ቼንጅ ይላል። የመጀመሪያው ሪአክቲቭ ነው፣ ሁለተኛው ፕሮአክቲቭ ነው። ሪአክቲቭ ስንል ምን ማለታችን ነው? ሪስፖንዲንግ ቱ ቼንጅ አፍተር ኢት ሃዝ ኦከርድ ይላል። ወይ ኢፌክቱን ካጣጣምን በኋላ ወይ ደግሞ መለወጥ እንዳለብን ግዴታ ሲሆን፣ አሁን ለምሳሌ እንግዲህ ያለውን ኔጌቲቭ ኢምፓክት የፖለቲካል ቼንጅ የሆነ ነገሮች እነዛ ነገሮች ኦልሬዲ ተለውጠው ካየናቸው አክሽኑ ከተደረገ በኋላ ምላሽ የምንሰጥበት ሂደት ነው። ያንን ለመቀነስ ማጥፋት አንችልም፣ ምክንያቱም ሪያክትን ያደረግነው። ሪያክት ደግሞ የምንለው ምንድነው? ሪያክቲቭ ስንል ኦልሬዲ አክሽኑ ያ ነገር ከተከሰተ በኋላ ለዛ ምላሽ መስጠት ነው። ስለዚህ ይሄ እንግዲህ ቀድመን ከሌሎች ከሚፎካከሩን ኮምፒቲቲቭ አድቫንቴጅ የሚሰጠን አይደለም፣ ግን ያለውን ኔጌቲቭ ኢምፓክት ሚቲጌት ለማድረግ ወር ለመቀነስ የምንጠቀምበት ነው ይሄ ሪአክቲቭ አፕሮች የምንለው። ፕሮአክቲቭ ስንል ደግሞ ፕላን አድርገን ሆን ብለን ነገሩ ሳይከሰት ወይ ደግሞ ቼንጁ ሀፕን ሳያደርግ በፊት ለዛ ምን ማድረግ አንቲሲፔት ማድረግ ነው፣ ወይ ደግሞ ፕሮአክቲቭሊ እዛ ላይ ኢንጌጅ ማድረግ ነው ማለት ነው። ሶ እንግዲህ በዚህ ሁለቱ አፕሮቾች ከቼንጅ ጋር ዲል ማድረግ እንችላለን ማለት ነው። እንግዲህ ፕሮአክቲቭ የምንለው ያው አዳዲስ ቴክኖሎጂዎችን ከኮምፒውተሮቻችን ቀድመን መጠቀም ሊሆን ይችላል፣ ኦልሬዲ እነሱ ሳይጠቀሙ። ስለዚህ ይሄ ፕሮአክቲቭ ነው ማለት ነው። ሪአክቲቭ ስንል ደግሞ ኮምፒቲቲቭ አድቫንቴጅ የሚሰጠን ሳይሆን ኦልሬዲ ያለውን ችግር ሚቲጌት አድርገን የምንቀንስበት አፕሮች ነው ማለት ነው። እንግዲህ ኦርጋናይዜሽን ውስጥ ያሉት ቼንጆች ሶስት ስቴቶች ሊኖራቸው ይችላል። ማንኛውም ቼንጅ እንግዲህ እኚህን ሶስት ፕሮሰሶች ኢንቮልቭ ያደርጋል ማለት ነው። የመጀመሪያው ፕሬዘንት ስቴት ነው፣ ከዛ ፊውቸር ስቴት አለ፣ ከዛ ትራንዚሽን ስቴት አለ። እንግዲህ ፕሬዘንት ስቴት ስንል ከረንት ሲቹዌሽን ነው ወይ ስታተስ ኮ ነው፣ አሁን ያለንበት ኦርጋናይዜሽኑ አሁን ያለበትን ሁኔታ ነው የሚገልጸው ፕሬዘንት ስቴት። ፊውቸር ስቴት ደግሞ ከለውጡ በኋላ ዲዛይር የምናደርገው ሲቹዌሽን ነው። እንግዲህ ኦርጋናይዜሽኑ ቼንጁን ኢምፕሊመንት ካደረገ በኋላ ዲዛይር የሚያደርገውን ስቴት ነው ፊውቸር ስቴት የሚገልጸው። ሶ ከፕሬዘንት ወደ ፊውቸር ስቴት በምናደርገው የለውጥ ሂደት ውስጥ እንግዲህ ትራንዚሽን ስቴት አለ። ይሄ ትራንዚሽናል ስቴት የምንለው እንደ ሽግግር ማለት ነው። ሶ እንግዲህ ሽግግሩ ከባድ ነው፣ ምክንያቱም ከሆነ ነገር ላይ ወደ ሆነ ነገር ስትቀይሩ በጣም ኮምፕሌክሲቲ አለ፣ በጣም ብዙ አጀስትመንት የሚፈልጉ ነገሮች አሉ። ሶ እነዚህን ኮምፕሌክሲቲዎች ማኔጅ የምናደርግበት ስቴት ነው ማለት ነው። ስለዚህ ኦርጋናይዜሽናል ቼንጅ ስቴት የምንላቸው ወይ ኦርጋናይዜሽን ውስጥ የሚደረጉ ማንኛውም ቼንጆች እኚህን ሶስት ስቴቶች ይኖሩታል ማለት ነው። እንግዲህ በሁለተኛ ደረጃ እዚህ ቻፕተር ላይ የምናየው ምንድነው? ፋክተር ዛት ኮዝስ ቼንጅን ነው። እንግዲህ ምን ናቸው ድራይቨር ኦፍ ቼንጅ የምንላቸው? ቼንጅን ለቼንጅ ምክንያት የሚሆኑ ወይ ደግሞ ኮዝ የሚሆኑ ነገሮች ሁለት ናቸው፣ ኢንተርናል እና ኤክስተርናል ብለን እናያለን ማለት ነው። ኢንተርናል ስንል ከኦርጋናይዜሽን ውስጥ ኦሪጂኔት የሚደረጉ ናቸው። ኤክስተርናል ስንል ደግሞ ከኦርጋናይዜሽኑ ውጪ ባሉ አውትሳይድ ፕሬሸሮች ኦሪጂኔት የሚደረግ አይነት ቼንጅ ነው፣ ፕሬሸር ነው ማለት ነው። ስለዚህ ኢንተርናል ፋክተር የምንለው ወይ ኢንተርናል ፕሬሸር የምንለው አዳዲስ ስትራቴጂዎች ሊሆኑ ይችላሉ፣ የቢዝነሳችን ጎል መቀየር ሊሆን ይችላል፣ ወይ ደግሞ ሰስተናቢሊቲ ላይ ፎከስ ልናደርግ እንችላለን። ሶ አዳዲስ ስትራቴጂዎች ለቼንጅ ፋክተር ወይ ኮዝ ሊሆኑ ይችላሉ። ሌላው ኢምፕሎይ አቲቲዩድ ነው። ይሄም ኢንተርናል ነው። ፐርፎርማንስ ጋፕ፣ የሰራተኞች ሎ ፕሮዳክቲቪቲ፣ ሴላችን መቀነሱ
ይሄም እንግዲህ ያለው የፐርፎርማንስ ለውጥ ወይ ደግሞ የፐርፎርማንሳችን ዲክላይን ማድረግ ፐርፎርማንስ ጋፑን ለመሙላት ለለውጥ ምክንያት ሊሆን ይችላል። ሌላው ደግሞ ሊደርሺፕ ቼንጅ ነው። አዳዲስ ሊደሮች ሲመጡ አዲስ ሊደር ከአዲስ ቪዥን ጋር ስለሚመጣ ብዙ ጊዜ ያንንም ኢምፕሊመንት ለማድረግ ኢንተርናል ፕሬዠር ኦፍ ቼንጅ ናቸው ማለት ነው። ኢንተርናል ስንል ያው ኒው ስትራቴጂ፣ ኢምፕሎይ አቲቲዩድ ዊዝን ኦርጋናይዜሽን ከዛ የሚመነጩ ናቸው ማለት። ኤክስተርናል ፋክተር የሚባሉት ደግሞ ፎርስስ ዛት ካም ፍሮም አውትሳይድ ኦርጋናይዜሽን የሚመጡ አውትሳይድ ፕሬዠሮች ናቸው። እንግዲህ እነዚህም ለቼንጅ ምክንያት ሊሆኑ ይችላሉ ወይ ኮዝ ሊሆኑ ይችላሉ። ቼንጅ እንግዲህ ከኢንተርናል ብቻ ሳይሆን ከኤክስተርናል ፋክተርም ኦሪጂኔት ሊያደርግ ይችላል ማለት ነው። ከነዛ መካከል እንግዲህ መጀመሪያው ቴክኖሎጂካል ነው። ይሄ የተለያዩ አይነት ቴክኖሎጂዎች በሚለወጡ ሰዓት ያንን ከዛ ጋር ለመጓዝ ስንል ቼንጅን ኦሪጂኔት ወይ ደግሞ ቼንጅን ልናመጣ እንችላለን። ሌላው ሊመጣ ይችላል ማለት ነው ቼንጅ። ሌላው ኢኮኖሚክ ነው። ኢኮኖሚክ ስንል ማርኬት ፍላክቹዌሽን ሊሆን ይችላል። ሪሴሽን እንግዲህ ሪሴሽን ያለበት ኢኮኖሚ ላይ ግዴታ ኮስቶቻችንን ከት እያደረግን በትንሽ ዋጋ ከስተመሮች እንዲገዙ ማድረግ ስለሚኖርብን ለዛም ለውጥን ልናመጣ እንችላለን። ህግጋቶች ሲቀየሩ፣ ሬጉሌሽኖች ሲቀየሩም እኚህ ፖለቲካልና ሌጋል ኢንቫይሮንመንቶችን በሚቀየሩ ሰዓት ለዛም ለውጥ ልናመጣ እንችላለን። ሌላው ሶሻልና ካልቸራል የኮንሱመሩ ትሬንድ ሲቀየር፣ ዲሞግራፊው ሲቀየር ከዛም ተነስተን ለውጥ ኦሪጂኔት ልናደርግ እንችላለን። ሌላው ደግሞ ኮምፒቲቲቭ ነው። እንግዲህ ተቀናቃኞቻችን ወይ ደግሞ ተፎካካሪዎቻችንን ከነሱ ጋር ወይ እነሱ በሚያመጡት ነገር ለነሱ ምላሽ ለመስጠት በልጠንም ለመገኘት ለውጥን ልናመጣ እንችላለን። እንግዲህ በቀጣይ የምናየው ደግሞ ሊዊንስ 3 ስቴፕ ሞዴል ኦፍ ቼንጅ ማኔጅመንትን ነው። እንግዲህ ከርት ሉዊን ሶሺዮሎጂስት ነው። እሱ ያስቀመጠውን የቼንጅ ማኔጅመንት ሞዴል እናያለን ማለት ነው። ይሄ 3 ስቴፕ ያለውም ማለት ነው። ቼንጅ ሀፕን አረገ ወይ ደግሞ ፖቴንሻል ቼንጅ ኦከር አረገ ለማለት መልቲፕል የሆኑ ኦፖዚንግ ፎርሶች ፕሌይ ሊደረጉ ይገባል ነው የሚለው። እኚህ መልቲፕል ኦፖዚንግ ፎርስ የምንላቸው ወይ እኚህ ኦፖዚንግ ፎርሶች እንግዲህ ሁለት ቦታ ከፍለናቸው ልናይ እንችላለን። ድራይቪንግ ፎርስ እና ሪስትሬኒንግ ፎርስ ማለት ነው። ድራይቪንግ ፎርስ የምንላቸው ፎርስስ ዛት አር ፋክተርስ ዛት ኢንከሬጅ ኦር ፋሲሊቴት ዘ ቼንጅ ይላል። እንግዲህ ቼንጁን ፋሲሊቴት የሚያደርጉ ወደ ቼንጁ እኛን ፑሽ የሚያደርጉንን ፎርሶች ድራይቪንግ ፎርስ ስንል፣ ዋይል ሪስትሬኒንግ ፎርስ አር ፋክተር ዛት ኦብስትራክት ቼንጅን ኦብስትራክት የሚያደርጉ ቻሌንጅ የሚያደርጉ ወደ ኋላ የሚገፉንን ፎርሶች ደግሞ ሪስትሬኒንግ ፎርስ እንላቸዋለን ማለት ነው። ኢፍ ዚስ ኦፖዚንግ ፎርስ አር አፕሮክሲሜትሊ ኢኳል ዜር ዊል ቢ ኖ ሙቭመንት አዌይ ፍሮም ስታትስ ኮ ፎር ዘ ቼንጅ ቱ ኦከር ዘ ድራይቪንግ ፎርስ መስት ቢ ኢንክሪዝድ ኤንድ ሪስትሬኒንግ ፎርስ መስት ቢ ሪዲዩስድ ይላል። እንግዲህ እንዳልኳችሁ ቼንጅ ምንድን ነው? የሁለት ፎርስ ኦፖዚንግ ፎርሶች ኢንተርፕሌይ ሲያደርጉ ነው። እነዚህ ፎርሶች እንግዲህ ወደ ፎርሱ ወደ ቼንጁ ፑሽ የሚያደርጉን እና ከቼንጁ የሚያርቁን የሚጎትቱን ፎርሶች ናቸው ድራይቪንግ ፎርስ እና ሪስትሬኒንግ ፎርስ ያልናቸው ማለት ነው። ስለዚህ እኩል ከሆኑ ወይ ደግሞ እኚህ የሚገፋፉት ወይ ደግሞ እኚህ ኦፖዝ የሚደራረጉት ፎርሶች እኩል ከሆኑ ወይ ኢኳሊ አፕሮክሲሜትሊ ኢኳል ከሆኑ ምንም አይነት ሙቭመንት የለም። ወደፊት የሚገፋንም ወደ ኋላ የሚጎትተንም እኩል ከሆነ ምንም አይነት ለውጥ የለም። ለውጥ ከሌለ ደግሞ ከስታተስኮ ወይ ደግሞ አሁን ካለንበት ሲቹዌሽን ወዴትም ሙቭ አናደርግም ማለት ነው። ግን ቼንጅ ኦከር አደረገ ለማለት ምን መሆን አለበት? ወደፊት ፑሽ የሚያደርጉን ፎርሶች ከሚጎትቱን ፎርሶች መብለጥ አለበት ማለት ነው። ስለዚህ ድራይቪንግ ፎርሱ ጨምሮ ሪስትሬኒንግ ፎርሱ ሲቀንስ ነው ማለት ነው ቼንጅ ኦከር አረገ የምንለው ማለት ነው። ሊዊን ዲቨሎፕድ ኤ 3 ስቴፕ ሲኩዌንሻል ሞዴል ኦፍ ቼንጅ ፕሮሰስ ይላል። ዘ ሞዴል ኢንቮልቭስ አንፍሪዚንግ ዘ ፕሬዘንት ቢሄቪየር ፓተርን ቼንጂንግ ኦር ዲቨሎፒንግ ኒው ቢሄቪየር ፓተርን ኤንድ ዘን ሪፍሬዚንግ ኦር ሪንፎርሲንግ ዘ ኒው ቢሄቪየር ይላል። እንግዲህ የሊዊን
ሲኩዌንሻል የሆኑት እኚህ ሶስቱ ሞዴሎች ምንድናቸው? ስቴፖቹ ምንድናቸው ብለን ስናይ የመጀመሪያው አንፍሪዚንግ ነው። አሁን ያለንበትን ከረንት ሲቹዌሽን አንፍሪዝ ማድረግ ነው። እንደገና የምንቀየርበትን ወደዛ የምንሄድበትን ሙቭ የምናደርግበትን ስቴፕ ደግሞ ቼንጂንግ ይለዋል ማለት ነው። ቼንጂንግ እንግዲህ ስንል አዲሱን ቢሄቪየር ዲቨሎፕ የምናደርግበት ወይ ቼንጅን ኢምፕሊመንት የምናደርግበት ስቴፕ ነው። ሪፍሬሽ ስንል ደግሞ ኢንስቲቱሽናላይዝ የምናደርግበት ነው ማለት ነው። አዲሱን ወይ ደግሞ ከለውጥ በኋላ የመጣውን ያንን ሂደት ሬንፎርስ የምናደርግበት ወይ ኢንስቲቱሽናላይዝ የምናደርግበት ነው ማለት ነው። ሶ እንግዲህ ሶስቱን ስቴፖች አንድ በአንድ ስናይ አንፍሪዚንግ ይላል የመጀመሪያው። ኢት ኢንቮልቭስ ሜኪንግ ዘ ኒድ ፎር ቼንጅ ሶ ኦብቪየስ ዛት ዘ ኢንዲቪጁዋል ግሩፕ ኦርጋናይዜሽን ካን ሪድሊ ሲ ኤንድ አክሴፕት ኢት ይላል። ኢት ኢዝ ዘ ፕሮሰስ ኦፍ ክሬቲንግ ክላይሜት ሬዲ ፎር ቼንጅ ይላል። እንግዲህ ይሄኛው ስቴጅ ምንን ነው የሚገልጸው? ለውጥ ማስፈለጉ ኦብቪየስ የሆነበት ስቴጅ፣ በቃ ለውጥ ያስፈልገናል። ስለዚህ ሁሉም የለውጥ ውስጥ ያሉት ወይ ኦርጋናይዜሽን ውስጥ ያሉት አካላት ይሄን ማየት መቻል እንዲችሉና ለውጥ ማስፈለጉን ምናምንበት እና ለለውጡ የሚያስፈልጉትን ነገሮች እንዳለ ምቹ የምናደርግበት ሂደት ነው ማለት ነው። ሶ አሁን ያለንበት ሁኔታ ተቀባይ አይደለም ወይ ደግሞ በቃ ግዴታ ለውጥን የሚፈልግ ስቴጅ ነው። ስለዚህ ይሄን ነገር ለመቀየር ዝግጁነት ፊሊንጋቸውን አሁን እየሰራንበት ያለው ሂደት እኮ ጊዜው ያለፈበት ነው። ሶ ጊዜው ያለፈበት ከሆነ ደግሞ ከጊዜው ጋር ወደሚሄደው ፓተርን መሻገር አለብን ብለው የሚያምኑበት ነው ማለት ነው። ሶ አንፍሪዚንግ ስቴጅ እንግዲህ ቼንጁን የምናደርግበት ሂደት ነው ማለት ነው። ቼንጁ ማስፈለጉን ኦብቪየስ መሆኑን ተገንዝበን ያንን የምንፈልገውን ነገር ለመለወጥ ክላይሜቱን ሬዲ የምናደርግበት ነው ማለት አርጀንሲ የምንፈጥርበት ነው ማለት ነው። ሶ ቼንጁን በከረንት ኢንኤፊሸንሲ ከረንት ያለንበት ሁኔታ ኦብስለት ነው ብለን ካመንን ሶ ለዛ እንግዲህ ብሬክ አውት አድርገን ለመውጣት አካባቢያችንን የለውጡን ሂደቶች ዝግጁ የምናደርግበት ነው ማለት ነው። ሁለተኛው ደግሞ ቼንጂንግ ኦር ሙቪንግ ነው። ይሄ ደግሞ ምንድነው? ቼንጁን ኢምፕሊመንት የምናደርግበት ስቴጅ ነው። እንግዲህ ለውጥ ካለ አዳዲስ ቢሄቨሮች አዳዲስ ፓተርኖች አሉ። ሶ እነዛ የምንማርበት ነው። በትሬኒንጎች ሊሆን ይችላል፣ በተለያዩ መንገዶች ያለንበትን ሁኔታ ወደ አዲስ ወደምንፈልገው ሁኔታ ስለሆነ የምንቀይረው ሶ ያንን እንግዲህ ምን ማድረግ ነው ማለት ነው? ኢምፕሊመንት የምናደርግበት ነው፣ ሙቭ የምናደርግበት ነው ማለት ነው። ሶ አዳዲስ ኢንፎርሜሽኖችን፣ አዳዲስ ፕሮሰሶችን፣ አዳዲስ ስትራክቸሮችን የተቀየሩትን ኢንትሮዲውስ የምናደርግበት ነው ማለት ነው። ይሄን ኢንትሮዲውስ ስናደርግ እንግዲህ ትሬኒንግ ፕሮቫይድ ማድረግ አለብን፣ ኮች ማድረግ አለብን፣ ሰፖርት ማድረግ አለብን። ሶ እንግዲህ አዲሱን ቢሄቨራል ፓተርኑን ይሄን እንግዲህ አሁንም ወደምንፈልገው ቦታ ለመቀየር ስለሆነ ያንን ለማመቻቸት እንግዲህ አዳዲስ ፓተርኖችን ዲቨሎፕ ማድረግ አለብን። ከነዛ መካከል አንዱ ኮምፕሊያንስ ነው። እንግዲህ ሪዋርድ እና ፐኒሽመንት ተጠቅመን ሰዎች ወደ አዲሱ ቢሄቪየር እንዲመጡ የምናደርግበት ነው። ሌላው ደግሞ አይደንቲፊኬሽን ነው። ሮል ሞዴል እያደረግን እኚህ በጣም ፊገር የሆኑ ሰዎችን እዛ ላይ እያካተትን ወደ አዲሱ ቢሄቪየር ለርን እንዲደረግ ማድረግ ነው። ሌላው ደግሞ ኢንተርናላይዜሽን ነው። ሄልፒንግ ኢንዲቪጁዋል አንደርስታንድ ኤንድ አክሴፕት ዘ ቼንጅ ኢንትሪንሲካሊ ይላል። እንግዲህ ሰፖርት ማድረግ ነው ብያቸዋለሁ። ስለዚህ እንዲገነዘቡት፣ ለውጡ እንዲፈልጉት፣ ውስጣቸው እንዲቀበለው የምናደርግበት ሂደት ነው ማለት ነው። ቼንጂንግ ኦር ሙቪንግ ስቴጅ የምንለው ማለት። ሶስተኛው ደግሞ ሪፍሪዚንግ የምንለው ነው። ሪፍሪዚንግ ማለት ደግሞ እንግዲህ መጀመሪያ ለውጥ ማስፈለጉን አምነናል አንፍሪዚንግ ላይ። ስለዚህ ሁለተኛው ስቴጅ ቼንጂንግ ስቴጅ ላይ ደግሞ ያ ወደምንፈልገው ለውጥ የሚያስኬዱንን ነገሮች እንዳለ ኢምፕሊመንት ማድረግ ኦልሬዲ ቼንጁን ወደ ስራ ላይ አምጥተናል ማለት ነው፣ በትሬኒንግ በተለያዩ እንትኖች። ሶ ሪፍሪዚንግ ላይ ደግሞ ምንድን ነው የምናደርገው? ከአዲሱ ቢሄቪየር ጋር ሎክ እንዲያደርጉ ማድረግ ነው ማለት ነው። ሶ በተለያዩ ሬንፎርስመንት መካኒዝሞች፣ እነዚህም ሬንፎርስመንት መካኒዝሞች ሪዋርድ ሊሆኑ ይችላሉ፣ የተለያዩ አይነት እድገቶች ሊሆኑ ይችላሉ። በዛ አይነት መንገድ ያንን ለውጥ ኢንስቲቱሽናላይዝ ማድረግ ነው ማለት ነው። ወይ ደግሞ የኔ ነው ብለው ኦልሬዲ ኢንስቲቱሽኑ ተቀብሎ ስትራክቸሩን ቀይሮ ኦልሬዲ ለውጡን
መሬት ላይ የሚያወርድበት እና ከዛ ለውጥ ጋር ራሱን ሎክ የሚያደርግበት ሂደት ነው ማለት ነው። ስለዚህ ሪፍሬዚንግ እንግዲህ ሬንፎርስ ቼንጅስ ቪያ ፖሊሲስ ሪዋርድስ ኦር ካልቸር እንግዲህ የኦርጋናይዜሽኑን ካልቸር በመቀየር ኢንስቲቱሽናላይዝ ልናደርግ እንችላለን። እንደገና ደግሞ በፖሊሲ ለውጦች ሪዋርድን እነዚህን በመጠቀም እንግዲህ ሬንፎርስ ማድረግ እንችላለን። እንግዲህ በቀጣይ የምናየው ደግሞ ሬዚስታንስ ቱ ቼንጅ ነው። ሬዚስታንስ ኢዝ ኤ ኮመን ኤንድ ናቹራል ሁማን ሪያክሽን ቱ ቼንጅ አንደርስታንዲንግ ኢትስ ሶርስ ኢዝ ኤ ኬ ቱ ማኔጅ ኢት ይላል። እንግዲህ ሬዚስታንስ የማይቀር ነገር ነው። ማንኛውም ሰው ለውጥ ሲኖር ሪያክት ያደርጋል። ይሄ ናቹራል የሆነና ኮመን የሆነ ቢሄቪየር ነው። ስለዚህ ሬዚስታንስ ኢኔቪተብል ነው፣ ማይቀር ነገር ነው። ሶ ሬዚስታንስን ቼንጅን ኢምፕሊመንት ከማድረጋችን በፊት ሬዚስታንስን ኤክስፔክት እናደርጋለን ማለት ነው። ሶ አውቶማቲካሊ አንቀይርም ወይ ደግሞ ለውጥ መጥፎ ነው አንልም፣ ግን ደግሞ ማሳወቅ መቻል አለብን። ሶ ሬዚስት የሚያደርጉ ወይ ለውጡን ቻሌንጅ የሚያደርጉ ኢንዲቪጁዋሎች እንዳሉ ለውጡን ስንጀምር ማወቅ ይኖርብናል ማለት ነው። ሶ እንግዲህ ሬዚስት የሚያደርጉ አካላት ወይ ኢንዲቪጁዋሎች አሉ ማለት ደግሞ ምንጩ ለምንድን ነው ሬዚስት የሚያደርጉት የሚለውን መረዳት ቼንጁንም ማኔጅ ለማድረግ ወይ ደግሞ ይሄ ሬዚስታንስ ማኔጅ ለማድረግ ያግዘናል ማለት ነው። ሶ እንግዲህ ኮመን የሚባሉት ሪዝኖች አሉት። እኚህ ሪዚስት የሚያደርጉ ኢንዲቪጁዋሎች ኮመን የሆነ ሪዝን አላቸው ወይ ደግሞ ሰዎች ለምን ሪዚስት ያደርጋሉ የሚለውን በአራት ከፍለን ማየት እንችላለን። የመጀመሪያው ፓሮኪያል ሰልፍ ኢንተረስት እንለዋለን። ለምሳሌ ትሪቱ ስኪል እንደ ኮምፒታንሲ አዳዲስ ቴክኖሎጂዎች እኔ የነበረኝን ስኪል ሊያጠፉብኝ ይችላሉ ወይ ደግሞ የኔ ስኪል ይጠፋል የሚለውን ፍራቻ ከዛ ሊመነጭ ይችላል። እንደገና የነበረኝን ስታተስ ያለኝን ቦታ ያለኝን ፓወር አጣለሁ ከሚሉት ሊመነጭ ይችላል ማለት ነው። ሌላው ደግሞ ሚስ አንደርስታንዲንግ ኤንድ ላክ ኦፍ ትረስት ነው። እንግዲህ ቼንጁን እና ቼንጁ የሚያመጣውን ለውጥ ሰዎች ላይረዱ ይችላሉ። እንደገና የቼንጁን ኢኒሺዬተሮች ዲስትረስት ሊያደርጉ ይችላሉ። ቼንጁ ያመጣው አካል ላያምኑ እምነት ላይኖራቸው ይችላል በሱ ላይ። ለምሳሌ ከኢንፎርሜሽን እጥረት ሊሆን ይችላል፣ ከሚስ ኢንፎርሜሽን የተጓደለ ኢንፎርሜሽን ወይ የተለያዩ ሩመሮች ኦርጋናይዜሽን ውስጥ ከመጓዛቸው ሊሆን ይችላል። ሂስቶሪካል ፋክተር ሊሆን ይችላል። ሂስቶሪካል ፋክተር ስንል ከዚህ በፊት ይሄ ቼንጅን ኢምፕሊመንት ስናደርግ ፑር የሆነ ማኔጅመንት ኖሮ ሊሆን ይችላል ወይ ደግሞ ፑርሊ ማኔጅ አድርገነው ስለነበር አሁንም ያለውን ለውጥ በዛ መንገድ ማኔጅ ያደርጉታል በሚል ፍራቻ ሰዎች ሪዚስት ሊያደርጉ ይችላሉ። ሌላው ደግሞ ፑር ሪሌሽንሺፕ በሰራተኞች መሀል እንግዲህ የተለያዩ አይነት ፑር ሪሌሽንሽኖችም ካሉ ቲም ወርክን ፋሲሊቴት ስለማያደርግ በዚህም የተነሳ ሪዚስት ሊደረግ ይችላል ማለት ነው ቼንጅ። ሌላው ኮንትራዲክተሪ አሰስመንት ነው። እንግዲህ አንዳንድ ኢንዲቪጁዋሎች ጂኒየንሊ ብሊቭ ዘ ቼንጅ ኢዝ ባድ አይዲያ ፎር ዘ ኦርጋናይዜሽን ሚሉ አሉ። ማለት ሙሉ በሙሉ በቃ ለውጥ በጣም መጥፎ ሀሳብ ነው ለኦርጋናይዜሽኑ ብሎ የሚያስቡ አሉ። ለምሳሌ አሁን ይሄ ለውጥ ለኔ የሚሰጠኝ ጥቅም ምንድን ነው? ለውጡ ራሱ ዝም ብሎ ከመሬት ተነስቶ የመጣ ነው። ኔጌቲቭ ኮንሲኩዌንሱን ብቻ የሚያዩ ሰዎች ሊኖሩ ይችላሉ። እንደገና ደግሞ ግሩፑ አንድ ላይ ኮንሴንሰስ የሌለው ሬዚስት ለማድረግ ብቻ የተቋቋመ ሊሆን ይችላል ማለት ነው። ስለዚህ ኮንትራዲክተሪ አሰስመንትም እንደ ሬዚስታንት ቱ ቼንጅ ሊሆን ይችላል ማለት ነው። ሌላው ደግሞ ሎ ቶለራንስ ፎር ቼንጅ ይላል። ኢንዲቪጁዋል ፊል አንኤብል ቱ ኮፕ ዊዝ ዘ ዲማንድ ኦፍ ዘ ቼንጅ። ለምሳሌ እንግዲህ በቃ ቶለሬት የማያደርጉ ለውጡን ቶለሬት ለማያደርጉ ለውጡ የሚፈልገውን ነገር ከዛ ጋር እሄዳለሁ አልሄድም ብለው የሚፈሩ ሰዎች አሉ ማለት ነው። ለምሳሌ በማያውቁት ነገር አንሴትል የሆኑ በቃ እንደውም አይሆንም ብለው የሚያስቡ ሰዎች ሊኖሩ ይችላሉ። መውደቅን የሚፈሩ ሰዎች ሊኖሩ ይችላሉ። ማለት ከአዲሱ ስኪል ጋር ከሚለወጠው ነገር ጋር ለምሳሌ ቴክኖሎጂ ከሆነ የተለወጠው ከዛ ጋር ኮፕ አፕ አድርጌ ማኔጅ አድርጌ ያንን ነገር መስራት ይችላለሁ ብሎ ላያምኑ ይችላሉ። የፐርፎርማንስ ችግር ሊኖርብኝ ይችላል ብለው ሊፈሩ ይችላሉ። እንደገና ደግሞ የለመዱትን ከለመዱት ነገር ጋር ኢሞሽናሊ አታች ስለሆኑ የነበረውን ነገር ትቶ ወደ አዲሱ ነገር መሄድ
ሊከብዳቸው ይችላል ማለት ነው። ስለዚህ ሰዎች ሪዚስት የሚያደርጉት በእነዚህ አይነት ምክንያት ነው ማለት ነው። ሶ ይሄ ምንጩ ከሆነ ሬዚስታንስን ደግሞ እንዴት ማኔጅ ማድረግ እንችላለን የሚለውን እናያለን ማለት ነው። ሶ ማኔጂንግ ሬዚስታንስ ቱ ቼንጅ የሚለውን ስናይ እንግዲህ በኮተር እና በሽሊንስገር ስትራቴጂ 6 ሜትድ ኦፍ ኦቨርካም ሬዚስታንስ ሶ ሃው ቱ ኦቨርካም እኚህን ሬዚስታንስ ቱ ቼንጆችን እንዴት ኦቨርካም እናደርጋለን፣ እንዴት ማኔጅ እናደርጋለን የሚለውን 6 ስትራቴጂዎች ያስቀመጡ ሰዎች ናቸው እኚህ ዲቨሎፕ ያደረጉት ኮተር እና ሽሊንስገር የሚባሉት ማለት ነው። ሶ እንግዲህ የመጀመሪያው ሬዚስታንስን ማኔጅ የምናደርግበት መንገድ አንዱ ኤጁኬሽን እና ኮሚኒኬሽን ነው። ሶ እንግዲህ ኤክስፕሌኒንግ ዘ ራሽናሌ ምክንያታዊ መሆን፣ ሎጂካል መሆን፣ የቼንጁ የሚያመጣውን ቤኔፊት ሙሉ በሙሉ ማስረዳት፣ እንደገና ደግሞ ሰራተኞቹም በደንብ ኮሚኒኬት ማድረግ፣ በፊት ከነበረው በበለጠ ቱዌይ ለምን አይሆንም ማለት ፌስ ቱ ፌስ እያንዳንዱን ሰው በግልም በሚሆን ደረጃ በሚሞ በወርክሾፖች እያገዝን ስለዛ ለውጥ ምንም ኤጁኬት ማድረግ አለብን ማለት ነው። ሁለተኛው ቼንጅ ሬዚስታንስ ቱ ቼንጅ ማኔጅ የምናደርግበት መንገድ ደግሞ ፓርቲሲፔሽን ኤንድ ኢንቮልቭመንት ነው። ሶ ይሄኛው ደግሞ ምንን ይይዛል ስንል ፖቴንሻል ሬዚስተሮችን ኢምፕሊመንቴሽን ፌዝ ላይ ማስገባት ነው። ድምፅ መስጠት ነው ወይ ደግሞ ኦነርሺፕ ይሄን ዘርፍ አንተ ተወጣው እያልን ሪዚስት የሚያደርጉትን አካላት ወይ ደግሞ ሬዚስታንስን ያመጣሉ የምንላቸውን ሰዎች ኢንቮልቭ እያደረግን ፓርቲሲፔት እንዲያደርጉ እየፈቀድንላቸው የተለያዩ ሲቹዌሽኖች ላይ እያስገባናቸው ኦነርሺፕ እንደሆኑ እያስረዳን ቼንጅን ሬዚስታንስን ማኔጅ ማድረግ እንችላለን ማለት ነው። ሶስተኛው ደግሞ ፋሲሊቴሽን ኤንድ ሰፖርት ነው። ይሄ ስንል ምንድን ነው እንግዲህ ቼንጁ ለውጡን ኢምፕሊመንት በምናደርግበት ሂደት ውስጥ እንግዲህ የተለያዩ አይነት ትሬኒንጎችን መስጠት አዳዲስ ስኪሎችን ስለሆነ ምንለውጠው እነዛ አዳዲስ ስኪሎችን ለሰራተኞቹ በትሬኒንግ አይነት መልክ መስጠት፣ ኢሞሽናል ሰፖርት ማድረግ፣ ካውንስሊንግ መስጠት፣ በጣም ስትሬስፉል በሆነ ታይሚንግ ውስጥ ያሉትን ደግሞ እረፍት እየሰጠን ፋሲሊቴት ወይ ደግሞ ሰፖርትን እያደረግናቸው ሬዚስታንስ ቱ ቼንጅን ማኔጅ ማድረግ እንችላለን ማለት ነው። አራተኛው ደግሞ ኔጎሽዬሽን ኤንድ አግሪመንት ነው። ይሄኛው ደግሞ ምንን ነው የሚይዘው ከኢንሴንቲቭ ጋር ይያያዛል። እንግዲህ አክቲቭ የሆኑ ፖቴንሻል ሬዚስተሮችን ምን ማድረግ አለብን ማለት ነው፣ ኢንሴንቲቮችን ኦፈር እያደረግን ሰራተኞች ያንን ሬዚስት የሚያደርጉትን ነገር በስምምነት አይነት መልክ አግሪ እያደረግን እንዲህ ካረክ እንዲህ እናደርግልሃለን እያሉ በዛ አይነት መንገድ ማኔጅ ማድረግ ይቻላል ማለት ነው። አምስተኛው ደግሞ ማኒፑሌሽን ኤንድ ኮኦፕቴሽን ነው። እንግዲህ ይሄ የተለያዩ ኢንፍሉዌንሻል የሆኑ ታክቲኮችን መጠቀም ነው። ማኒፑሌሽን ስንል እንግዲህ ዲስቶርቲንግ ኢንፎርሜሽን ነው። ኢንፎርሜሽኖችን እኛ በሚያግዙን መልኩ ለእኛ አድቫንቴጅ በሚሰጡ መልኩ ፍሬም እያደረግን ሪዚስት ለሚያቀርቡ ሰዎች ማቅረብ ነው። ወይ ደግሞ ያንን ኢንፎርሜሽኖች ፍሬም ማድረግ ነው። ሴሌክቲቭሊ ፍሬም አድርገን እንደሚፈልጉት መስጠት ነው። እንደገና ደግሞ ኮኦፕቴሽን ነው። ኮኦፕቴሽን ስንል ደግሞ ምንድን ነው ኪ የሆነው ሬዚስተር ወይ ደግሞ በጣም በተለየ ሁኔታ ብዙ ሰዎች ኢንፍሉዌንስ የሚያደርገውን ሰው ሬዚስታንሱን በጣም ከጀርባ ሆኖ ለሚያቀጣጥለው ሰውዬ ምንድን ዲዛይረብል ሮል መስጠት ነው። በጣም አሪፍ የሆነ ቦታ ይሄ የቼንጅ ፕሮሰሱ ላይ ትልቅ የሆነ ቦታ መስጠት ነው ማለት ነው። የዛ ለውጥ ትልቁ አካል እሱ እንደሆነ አርገን እዛ ቦታ ላይ ሴኪዩር አርገን እሱን ኢንዶርስ ማድረግ ነው ማለት ነው። እንግዲህ ማኒፑሌሽን እና ኮኦፕቴሽንም ቼንጅን ሬዚስታንስ ቱ ቼንጅን ማኔጅ የምናደርግበት ሌላው መንገድ ነው ማለት ነው። የመጨረሻው ደግሞ ኤክስፕሊሲት ኤንድ ኢምፕሊሲት ኮርሽን ነው። ይሄ ኃይልን ከመጠቀም ጋር ነው። ሰራተኞችን እንግዲህ እያስፈራራን ስራህን ታጣለህ፣ ፕሮሞሽን ዲኒያል ወይ ደግሞ ሪዚስት የሚያደርጉትን ፕሮሞሽናቸውን ዲሌ እያደረግን ወይ ደግሞ እያዘገየን በአመት የሚያድጉ ከሆነ እያስቀረንባቸው ስራህን ታጣለህ በሚል ማስፈራሪያም
ይህንንም ተጠቅመን ሬዚስታንስ ቱ ቼንጅን ማኔጅ ማድረግ እንችላለን ማለት ነው። ሶ እንግዲህ የተለያዩ አይነት ምክንያቶች አሉ ቼንጅን ሪዚስት ለማድረግ። ሶ እነዛንም ደግሞ ማኔጅ ለማድረግ አሁን ያየናቸውን 6 መንገዶች መጠቀም እንችላለን ማለት ነው። ሶ ቻፕተር 3 እንግዲህ ይሄንን ነው የሚያጠቃልለው። በሚቀጥለው ደግሞ ቻፕተር 4ን ለማየት እንሞክራለን ማለት ነው። ክቡራን የቻናላችን ቤተሰቦች በቀጣይ ደግሞ ቻፕተር 4ን እናያለን ማለት ነው። ሶ ቻፕተር 4 እንግዲህ ታይፕስ ኦፍ ቼንጅ ነው የሚለው። የቼንጅን ታይፖች ለማየት እንሞክራለን ማለት ነው። ሶ ከኦቨርቪው ስንጀምር እንግዲህ ቼንጅን ምን ብለናል? ቼንጅ ሪፈርስ ቱ ኤኒ አልትሬሽን ዊች ኦከር ኢን ኦቨርኦል ወርክ ኢንቫይሮንመንት ኦፍ አን ኦርጋናይዜሽን ብለናል። ኢት ሜይ ሪሌት ቱ ቼንጅ ኢን ቴክኖሎጂ፣ ኦርጋናይዜሽናል ስትራክቸር፣ ወርኪንግ ፕሮሰስ፣ ኦርጋናይዜሽናል ፖሊሲ ኤንድ ኢቭን ዘ ሮል ኦፍ ዘ ፒፕል ፕሌይ ነው። ይሄ ማለት ምንድን ነው? ማንኛውም የኦርጋናይዜሽኑ ኢንቫይሮንመንት ውስጥ ያሉትን ትራንስፎርሜሽን ወይ አልተሬሽን ለውጦችን ነው ቼንጅ የምንለው ማለት ነው። ሶ እንግዲህ ቼንጅን ከምን ጋር የቴክኖሎጂ ለውጥ ብቻ ልናደርግ እንችላለን። ኦርጋናይዜሽኑን ስትራክቸር መቀየር እንችላለን። ስንቀይር ሊሆን ይችላል። እንደገና ደግሞ ወርኪንግ አሰራራችንን ይሄ ሲስተሙን፣ ፕሮሰሱን፣ የኦርጋናይዜሽኑን ፖሊሲ፣ ሰዎች ከዚህ በፊት የነበራቸውን ሮል በሌላ ሮል ልንቀይር እንችላለን። ሶ እኚህ ሁላ ነገሮች ናቸው ማለት ነው ቼንጅ የምንለው። ሶ ኦርጋናይዜሽን ውስጥ ሀፕን የሚያደርገው በየትኛውም የኦርጋናይዜሽኑ ኢንቫይሮንመንት ላይ ሀፕን የሚያደርጉትን ነገሮች ነው እንግዲህ ቼንጅ ብለን የምንጠራው። ሶ እንግዲህ ሊደሮች ዲተርሚን ማድረግ አለባቸው ምን አይነት ቼንጅ ነው ኔሰሰሪ የሚለውም ማለት ነው። ሶ ኦርጋናይዜሽኑ ከሚፈልገው ፍላጎት ጋር ኢንተርናሊ ያለውን ካፓቢሊቲ እና ኤክስተርናሊ ፌስ የሚያደርጋቸውን ኢንቫይሮንመንት አብሮ አዳፕት አድርጎ ለመሄድ የትኛው የተሻለ ይሆናል የሚለውን ኦርጋናይዜሽናል ሊደሮች ዲተርሚን ማድረግ አለባቸው ማለት ነው። ሶ ቼንጅ ሰዎችን አፌክት ያደርጋል። ሲስተሙን፣ አሰራሩን፣ ፕሮሰሱን፣ ካልቸሩን፣ ቢዝነስ ዩኒቱን ኦር ደግሞ በኢንታይር ኦርጋናይዜሽንን አፌክት ሊያደርግ ይችላል ማለት ነው። እንግዲህ በቀጣይ ታይፕስ ኦፍ ቼንጅን ነው የምናየው። ታይፕስ ኦፍ ቼንጅን ስናይ ቼንጅን እንግዲህ ፕላንድ እና አንፕላንድ ብለን ልንከፍለው እንችላለን። እንደገና ደግሞ ኤቮሉሽነሪ እና ሬቮሉሽነሪ ብለን ልንከፍለው እንችላለን ማለት ነው። ሶ ፕላንድ እና አንፕላንድ ቼንጅ ምን ማለት ናቸው ብለን ስናይ ፕላንድ የምንለው እንግዲህ ዲሊብሬት ኮንሺየስ and a systematic effort to move the organization from its present state to a future state ማለት ነው። ሆን ብለን አቅደን ዲሊብሬትሊ ኮንሺየስሊ ሲስተማቲክ የሆነ ኢፈርት ተጠቅመን ወደምንፈልገው አሁን ካለንበት ከረንት ሲቹዌሽን ዲዛይር ወደምናደርገው ስቴት ሙቭ የምናደርግበት አይነት የቼንጅ ታይፕ ነው ማለት ነው። ሶ እንግዲህ ይሄኛው እንግዲህ ጎልን ሴት ማድረግ ይጠይቃል ስትራክቸር። ምክንያቱም ቀድመን ስለሆነ ፕላንድ ስለሆነ ታቅዶበት ስለሆነ ይሄ የቼንጅ ታይፕ መሬት ላይ የሚወርደው። ሶ እንግዲህ የቼንጁ አካላት እንዳለ ዲያግኖስ ያደርጋሉ፣ ጎል ሴት ያደርጋሉ፣ ስትራክቸራቸውን ኢምፕሊመንት ለማድረግ ስትራክቸራሊ ይዘጋጃሉ ማለት ነው። ለዛ ነው እንግዲህ ፕላንድ ቼንጅ ኮንሺየስሊ እና ዲሊብሬትሊ ወይ ደግሞ ፕሮአክቲቭ ነው የምንለው። ለዛ ነው ኦርጋናይዝድ ሆነን ምንም አይነት ዲስራፕት የሚያደርገን ነገር ሳይኖር ኦርጋናይዝ ሆነን ፕሮአክቲቭሊ ቀድመን የምናቅደው ኮንሺየስሊ ለውጡ እንደሚያስፈልግ አምነን ስለሆነ ሶ ወደዛ የምንገባው ኦርጋናይዝድ ነን ማለት ነው። ስለዚህ እንዲህ አይነት የቼንጅ ታይፖችን ነው ፕላንድ ቼንጅ የምንለው። አንፕላንድ ቼንጅ ስንል ደግሞ ምን ማለታችን ነው? ሳንጠብቀው አንኤክስፔክትድሊ ኦከር የሚያደርግ ነው። ሶ ኦፍን አስ ኤ ሪስፖንስ ቱ ኤ ክራይሲስ ኦር ሰደን ኢቨንትስ ነው። ለምሳሌ እንግዲህ ናቹራል ዲዛስተር ሊሆን ይችላል። ባልጠበቅነው ሁኔታ ገበያ ላይ ያለን ድርሻ ክራሽ ሊያደርግ፣ ማርኬት ክራሽ ሊሆን ይችላል። ስለዚህ ለዚህ ደግሞ አንኤክስፔክትድ ለሆነው ነገር ግዴታ መቀየር ስላለብን ኦልሬዲ ነገሩ ያ ዲዛስተር ያ ክራይሲስ ሀፕን ካደረገ በኋላ ለዛ ምላሽ ለመስጠት የምንጠቀመው አይነት የቼንጅ ታይፕ ነው ማለት ነው። ለዛ ነው እንግዲህ ሪአክቲቭ እና ዲስኦርጋናይዝድ ነው የምንለው ማለት ነው። ስለዚህ አንፕላንድ ቼንጅ አንኤክስፔክትድሊ ወይ ደግሞ ስፖንታኒየስሊ ኦከር የሚያደርግ የቼንጅ አይነት ታይፕ ነው። ስለዚህ ሪአክቲቭ እና ዲስኦርጋናይዝድ ነው ማለት ነው። ፕላንድ ግን ፕሮአክቲቭ እና ኦርጋናይዝድ ነው ማለት ነው። ሶ ሌላው የቼንጅ ታይፕ እንግዲህ ኤቮሉሽነሪ እና ሬቮሉሽነሪ ነው።
ኤቮሉሽነሪ ስንል ደግሞ ምን ማለታችን ነው? ስሎ ግራጁዋል ስቴፕ ባይ ስቴፕ ቼንጅ ኦቨር ታይም ነው። ኤምስ ቱ አዳፕት ስቲድሊ ኤንድ ኢንሹር ሰርቫይቫል ኦፍን ፕሮምፕትድ ባይ ኤክስተርናል ፕሬዠር ኦር ኮንቲኒየስ ኢምፕሩቭመንት ኢፈርትስ ኤንድ ሌስ ዲስራፕቲቭ ይላል። እንግዲህ ኤቮሉሽነሪ የምንለው ወይ ደግሞ ኢንክሪመንታል የምንለው የቼንጅ አይነት ደግሞ ስሎ የሆነ ቀስ በቀስ ኢምፕሩቭ እያደረገ ግን ስቲድሊ ከኦርጋናይዜሽኑ ጋር ቀስ በቀስ ኢንሹር እያደረግን መሬት ላይ የምናወርደው አይነት የቼንጅ ታይፕ ነው ማለት ነው። ሶ ኮንቲኒየስ ኢምፕሩቭመንት ኢፈርትን በውስጡ ይዛል ማለት ነው። ምክንያቱም ቀስ እያለ አዳፕት እያደረገ ስለሚሄድም ሌስ ዲስራፕቲቭ ነው፣ ብዙ አይረብሽም። ምክንያቱም በአንዴ አይደለም ለውጡን መሬት ላይ የምናወርደው ማለት ነው። ሶ እንዲህ አይነት የቼንጅ አይነቶች እንግዲህ ኤቮሉሽነሪ እንላቸዋለን ማለት ነው። ሬቮሉሽነሪ ስንል ደግሞ የኤቮሉሽነሪ ተቃራኒ ነው ወይ ትራንስፎርሜሽናል ቼንጅ ታይፕ ብለን ልንጠራው እንችላለን። ይሄ ሬቮሉሽነሪ የምንለው ደግሞ ራፒድ ድራማቲክ እና ዲስራፕቲቭ ቼንጅ አፌክቲንግ ኢንታይር ኦርጋናይዜሽን ነው። ሶ እንግዲህ ይሄ ደግሞ በጣም ራፒድ የሆነ ድራማቲክ የሆነ አብራፕቲቭ የሆነ ሙሉን የኦርጋናይዜሽኑን አካላት ፈንዳሜንታሊ ምንም አፌክት የሚያደርግ ነው ማለት ነው። እንግዲህ ይሄ በአርጀንሲ ምክንያት በክራይሲስ ምክንያት የሚፈጠሩትን ነገሮች ለዛ ለውጥ ለማምጣት የምንጠቀመው አይነት የቼንጅ ታይፕ ነው ማለት ነው። ሶ እንግዲህ ስለ ቹዚንግ ደግሞ የቱ ነው አፕሮፕሪየት የሆነ የቼንጅ ታይፕ፣ የትኛውን አፕሮች ልጠቀም፣ ፕላንድን ልጠቀም፣ አንፕላንድን ልጠቀም፣ ሬቮሉሽነሪ ልጠቀም፣ ኤቮሉሽነሪ ልጠቀም ለማለት እንግዲህ ምን ማየት ይኖርብናል ማለት ነው። ኢንተርናሊ ኦርጋናይዜሽኑ ምን ያህል ካፐብል ነው፣ አቅሙ ምን ያህል ነው፣ እኚህ ኤክስተርናል ፕሬዠሮችስ እኛ በጠበቅነው አይነት መልኩ አዳፕት አድርገን መሄድ እንችላለን ወይ? ሶ ለውጡ የተፈለገበት ፍጥነት አርጀንሲው እንግዲህ አሁን ክራይሲስ መጥቶ መቼም ፕላንድ ቼንጅን ልጠቀም አንልም። ሶ ቼንጅ ታይፑን ወይ ደግሞ የቱን አፕሮች ልጠቀም የሚለው እንግዲህ ምን ላይ ይወሰናል ማለት ነው። የኢንተርናሊ የኦርጋናይዜሽኑ ያለው አቅም ላይ፣ ኤክስተርናሊ ያሉት ፕሬዠሮችን፣ አርጀንሲውን እንደገና ደግሞ ኦርጋናይዜሽናል ካልቸሩን ማየት ይኖርብናል ማለት ነው። ኦርጋናይዜሽኑ ያለው ካልቸር እንዴት ነው ቼንጅን አዳፕት የሚያደርገው፣ ያ ቼንጅ ደግሞ በምን ያህል ፍጥነት ነው የሚፈለገው የሚሉት እንግዲህ የትኛውን የቼንጅ ታይፕ ልምረጥ ከሚሉት ጋር ግዴታ ያንን ዲተርሚን ያደርግልናል ማለት ነው። ሶ እንግዲህ ኤቮሉሽነሪ እና ሬቮሉሽነሪን ስናይ ለሁለቱም አንዳንድ ምሳሌዎችን መውሰድ እንችላለን። እንግዲህ በጣም ከኤቮሉሽነሪ ቼንጅ ታይፕ ውስጥ በጣም መሬት ሊወርዶ ብዙሃኑ የሚጠቀሙት ወይ ታዋቂ የሆነው የኤቮሉሽነሪ ቼንጅ ታይፕ እንግዲህ ቶታል ኳሊቲ ማኔጅመንት ነው። ይሄ ቶታል ኳሊቲ ማኔጅመንት የምንለው እንግዲህ ኢዝ ኤ ማኔጅመንት ቴክኒክ ዛት ፎከስ ኦን ፋይንዲንግ ዘ ዌይ ቱ ኮንቲኒየስሊ ሜክ ኢንክሪመንታል ኢምፕሩቭመንት ቱ ወርክ ፕሮሲጀር ዛት ድራይቭ ዳውን ኮስት ኤንድ ድራይቭ አፕ ኳሊቲ ኦፍ ኦርጋናይዜሽን ፕሮዳክት ኦር ሰርቪስ ይላል። ቶታል ኳሊቲ ማኔጅመንት ፎከስ ኦን ኢምፕሩቪንግ ዘ ኳሊቲ ኦፍ ኦርጋናይዜሽንስ ፕሮዳክት ነው ማለት ነው። ሶ እንግዲህ እንዳልኳችሁ ኤቮሉሽነሪ ያልነው የቼንጅ ታይፕ ስሎ ግራጁዋል ቀስ በቀስ ኢምፕሩቭ እያደረግ የምንሄድበት አይነት የቼንጅ ታይፕ ነው ብለናል። ሶ እንግዲህ ለዛ እንግዲህ በጣም ብዙሃኑ የሚጠቀሙበት የቼንጅ ታይፕ ቶታል ኳሊቲ ማኔጅመንት የሚባለውን ነው ማለት ነው። ሶ ይሄኛው እንግዲህ ኮንቲኒየስሊ አሰራራችንን ኢምፕሩቭ እያደረግን ኦርጋናይዜሽኑ ኢንከር የሚያደርጋቸውን እንዳለ ኮስቶች ዳውን እያደረግን የኦርጋናይዜሽኑን ፕሮዳክቶች ደግሞ ቀስ በቀስ ወደሚፈለገው የጥራት ደረጃ የምናመጣበት ሂደት ነው ማለት ነው። ሶ ይሄን አይነት ቴክኒክ ነው እንግዲህ ቶታል ኳሊቲ ማኔጅመንት የምንለው። ኦርጋናይዜሽኑ የሚያመርታቸውን ፕሮዳክቶች ወይ ሰርቪሶች እዛ ላይ ቀስ በቀስ ኢምፕሩቭ እያደረግን ኳሊቲውን የምናሳድግበት የማኔጅመንት ቴክኒክ ነው ማለት ነው። ሶ በቀጣይ ደግሞ ቢፒአርን ነው የምናየው። ቢፒአር እንግዲህ ያው ሬቮሉሽነሪ ታይፕ ነው ወይ ደግሞ ሬቮሉሽነሪ ይሄ ራፒድ ድራማቲክ ያልነው አይነት ቼንጅ በዛ ውስጥ የሚመደብ ነው። ሶ ለዛም እንግዲህ ስፔሲፊክ ኦፍን ራዲካል አፕሮች ቱ ኦርጋናይዜሽናል ቼንጅ ፎከስድ ኦን ፕሮሰስ ነው። እንግዲህ ፕሮሰስ ላይ ፎከስ የሚያደርግ ራፒድ የሆነ ራዲካል ኦርጋናይዜሽናል ቼንጅን ነው ቢፒአር ወይ ደግሞ ቢዝነስ ፕሮሰስ ሪኢንጂነሪንግ የምንለው ማለት ነው። ዲፊኒሽኑን ስናይ ዘ ፈንዳሜንታል ሪቲንኪንግ ኤንድ ራዲካል ሪዲዛይን ኦፍ ቢዝነስ ፕሮሰስ ቱ አቺቭ
ድራማቲክ ኢምፕሩቭመንትስ ኢን ክሪቲካል ኮንቴምፖራሪ ሜዠር ኦፍ ፐርፎርማንስ ሰች አስ ኮስት፣ ኳሊቲ፣ ሰርቪስ ኤንድ ስፒድ ነው ይላል። ይህ እንግዲህ ምን ማለታችን ነው? ፈንዳሜንታል ሪቲንኪንግ ወይ ደግሞ ራዲካል ሪዲዛይን ኮምፕሊትሊ ሙሉ በሙሉ ኦርጋናይዜሽኑ የነበረውን ፕሮሰስ የነበረውን አሰራር ሙሉ በሙሉ የሚቀይርበት ሂደት ነው። ቀስ በቀስ ወደ ለውጥ የሚሄድበት ሳይሆን ራፒድሊ ድራማቲካሊ የነበረውን አሰራር ፈንዳሜንታሊ ወደ ሌላ አሰራር የነበረውን አሽቀንጥሮ ጥሮ ሌላ አዲስ አሰራርን ምንተገብርበት ሂደት ነው ቢዝነስ ፕሮሰስ ሪኢንጂነሪንግ የምንለው። ሶ ኤሙ ምንድን ነው ወይ ኦብጀክቲቭ ምንድን ነው የሚለውንም በቀጣይ ለማየት እንሞክራለን ማለት ነው። ኤሙን ስናይ እንግዲህ አቺቭ ሲግኒፊካንት ብሬክ ስሩ ኖት ጀስት ኢንክሪመንታል ኢምፕሩቭመንት ኢን ፐርፎርማንስ ባይ ሪኢንጂነሪንግ ኮር ፕሮሰስ ይላል። ሶ እንግዲህ ማንኛውም መጠቀም የምንችለውን ቴክኖሎጂዎች ተጠቅመን ይሄ ኢንክሪመንታል የሆኑ ወይ ደግሞ ኮንቲኒየስ የሆኑ ኢምፕሩቭመንቶችን ማድረግ ሳይሆን ሙሉ በሙሉ ወደ ላቀ ለውጥ ወይ ደግሞ ሲግኒፊካንት የሆነ ብሬክ ስሩ የምናመጣበት አሰራራችንን የኦርጋናይዜሽኑ ሲሰራበት የነበረውን ሲስተም ወይ ኮር ፕሮሰሱን ሙሉ በሙሉ ሪዲዛይን ወይ ደግሞ ሙሉ በሙሉ የምንቀይርበት ሂደት ነው ማለት ነው። ሶ ትንሽ ለውጥ ከማምጣት ጋር ሳይሆን ሲግኒፊካንት ብሬክ ስሩ ከማምጣት ጋር ይገናኛል ማለት ነው። ሶ ዲፊኒሽኑን ስናይ እንግዲህ 4 ኪወርዶች ማውጣት እንችላለን ከዲፊኒሽኑ ውስጥ። የመጀመሪያው ፈንዳሜንታል ነው ስንል ሰዎች ሲያዩን እንዴት ስራችንን እንደምንሰራ በዛ አይነት ቤዚክ አሰምሽን ሊያዩት ይገባል የሚለውን በውስጡ ስለሚይዝ ነው የፈንዳሜንታል ሪቲንኪንግ ያልነው። ራዲካል ነው ስንል ደግሞ ምን ማለታችን ነው? እንግዲህ ዲስሪጋርዲንግ ኤግዚስቲንግ ስትራክቸር ኦር ፕሮሲጀር ነው። ኢንቬንቲንግ ኒው ዌይስ ነው። የነበረውን ወይ ደግሞ ከዚህ በፊት የነበረውን አሰራር ሙሉ በሙሉ ዲስሪጋርድ አድርገን ወይ ጥለን አዲሱን ወይ ደግሞ አዲስ የተለየ አሰራርን መሬት ላይ የምናወርድበት ነው ማለት ነው። ለዛ ነው ራዲካል ነው ያልነው ማለት ነው። ድራማቲክ ነው ስንል ደግሞ ምን ማለታችን ነው? ይሄ ትናንሽ ስሞል የሆኑ ትዌርኮችን ወይ ትናንሽ ለውጦችን ማምጣት ሳይሆን ሜጀር የሆነ ፐርፎርማንስ ለውጥን ከማምጣት ጋር ስለሚገናኝ ነው። ሶ አቅደን የምንነሳው ሜጀር የሆነ ብሬክ ስሩ የሆነ ሲግኒፊካንት ብሬክ ስሩ የሆነ አይነት ድራማቲክ የሆነ ለውጥ ስለምናመጣበት ነው ማለት ነው። ሶ ቢዝነስ ፕሮሰስም ውስጡ ካሉት ኪወርዶች መሀል አንዱ ሲሆን እሱም ምንድን ነው? እንግዲህ ፕሮሰስ ስንል ራሱ ምን ማለታችን ነው? ኦርጋናይዜሽን ውስጥ ፕሮሰስ ስንል በጣም ኮር የሆነው የቢፒአር ኤሌመንት ነው። ሶ ፕሮሰስ እንግዲህ አንድን ስራ ብቻ አይደለም እንዳለ ኦርጋናይዜሽን ውስጥ ያለውን ነገር እንግዲህ ሁሉም አንድ ላይ ሲመጣ አይደል ፕሮሰስ የሚሆነው። ሶ እነዛን ከመቀየር ጋር ነው። በተናጥል አንዱን ዘርፍ ብቻ ወይ አሰራራችንን ወይ ስራችንን ሶ የሰዎችን ሮል ሪስፖንሲቢሊቲ መቀየር ብቻ አይደለም፣ ኮምፕሊትሊ ሙሉ በሙሉ ሁሉንም ያሳተፈ ማንንም አይሶሌት ያላደረገ ስትራክቸሩንም ጆቡንም ታስኩንም ፕሮሰሱንም ከመቀየር ጋር የሚገናኝ ስለሆነ ነው ማለት ነው። ሶ በቀጣይ ደግሞ ኦብጀክቲቭ ኦፍ ቢፒአርን እናያለን። ምን ኦብጀክቲቮች አሉት ቢፒአር ወይ ደግሞ ቢዝነስ ፕሮሰስ ኢንጂነሪንግ ስንል? ከስተመር ፎከስ ነው። ከስተመር ፎከስ ነው ስንል እንግዲህ ያው ከስተመር ሰርቪስ ኦሪየንትድ ፕሮሰስ ኤሚንግ ቱ ኤሊሚኔት ከስተመር ኮምፕላያንስ ከስተመሮች ሲያቀርቡ የነበረውን ቅሬታ ለመቀነስ ከስተመሩ ላይ አተኩረን ምንሰራበት ሂደት ነው። ለዛ ነው ከስተመር ፎከስ የምንለው። እንዳለ እንግዲህ ሁሌም ቅሬታን ከመቀነስ ጋር ከስተመሮች ቅሬታቸውን እያየን እየፈታን የምንሄድበት ነው። ሶ እዛ ላይ ተመስርተን ነው ማለት ነው ኮምፕሊትሊ ቼንጅ የምናደርገው ማለት ነው። ሌላው ደግሞ ከስፒድ ጋር ነው። ስፒድ ስንል አንድን ነገር ለመገልገል የሚፈጅብን የነበረውን ጊዜ ሙሉ በሙሉ ወይ ደግሞ አንድን ነገር ሄደን ከሆነ ኦርጋናይዜሽን ሰርቪሱን የምናገኝበትን ታይም ስፓን መቀነስ ነው። ወይ ደግሞ ኦርጋናይዜሽኑ አንድን ነገር ለማምረት ይፈጅበት የነበረውን ጊዜ ሙሉ በሙሉ ከመቀነስ ጋር የሚገናኝ ነው ማለት ነው። ሌላው ኦብጀክቲቭ ደግሞ ኮምፕሬሽን ነው። ኮምፕሬሽን ስንል ብዙ ካፒታል ብዙ ካስት ኢንከር እናደርግ ከነበረ እነዛን ቫልዩ ቼኖች በመቀነስ ኮስታችንን ከት የምናደርግበት ታስክን በውስጡ ስለሚይዝ ነው። ፍሌክሰብል ነው ስንል እንግዲህ የተለያዩ ኮንዲሽኖችም ሲቀየሩ ኮምፒቲሽኖች እነዛንም ሲቀየሩ ከዛ ጋር አዳፕት ለማድረግ ራሱን ፍሌክሰብል አድርጎ የሚሄድ አይነት የማኔጅመንት ቴክኒክ ነው ማለት ነው። ኳሊቲ ስንል እንግዲህ ሱፒሪየር ሰርቪስ ከመስጠት ጋር ይገናኛል። ኢኖቬሽን በውስጡ አለው።
ይሄ ኢማጂኔቲቭ የሆኑ ቼንጆችን ፕሮቫይድ በማድረግ እንዴት ኮምፒቲቲቭ አድቫንቴጅ እናገኛለን። እንደገና ደግሞ ፕሮዳክቲቪቲ የቢፒአር ኦብጀክቲቭ ነው ማለት ነው። ፕሮዳክቲቪቲ ስንል ኤፊሽንትሊ እና ኢፌክቲቭሊ እንዴት ምርታችንን ማምረት እንችላለን። ያ ደግሞ የኤፊሽንሲ ያመረትን ማለት በኢፌክቲቭሊ ያመረትን ማለት ያው ፕሮዳክቲቪቲ መጨመር ነው ማለት ነው። ስለዚህ እንግዲህ እኛ አሁን ያየናቸው የቢፒአር ኦብጀክቲቮች ናቸው ማለት ነው። ሶ ቢፒአር እንግዲህ ምንን ኢንቮልቭ ያደርጋል ብለን ስናይ ወይ ምን ኤሌመንቶች አሉት ብለን ስናይ ደግሞ ምንን ከመቀየር ጋር ነው፣ ምንን ሪዲዛይን ከማድረግ ጋር ነው የሚገናኘው ስንል የኦርጋናይዜሽን ስትራክቸር ሊሆን ይችላል፣ ጆብ ዲፊኔሽኖችን ሊሆን ይችላል። ጆብ ዲፊኔሽን ስንል እንግዲህ ይሄ የሰራተኞች ሮል አዳዲስ ሮሎች የሚጨመር የስራ ድርሻ ለሌላ ሰው መስጠት ወይ ይሄ ነው ያንተ ድርሻ የሚሉትን መቀየር ሊሆን ይችላል። ሪዋርድ ስትራክቸር ይሄ የክፍያ ስርዓታችን ወይ ኮምፐንሴሽን ስትራክቸራችንን መቀየር ሊሆን ይችላል። የቢዝነሱን ወርክ ፍሎ መቀየር ሊሆን ይችላል። ኮንትሮል ፕሮሰስን መቀየር ሊሆን ይችላል። ወይ የምንጠቀመው አይነት የኮንትሮል ፕሮሰስ አሉ አይደል? 3 አይነት ኮንትሮሎች እነሱን እንግዲህ ከመቀየር አንጻርም ሊሆን ይችላል ማለት ነው። ነገሩ ከተከሰተ በኋላ ሊሆን ይችላል። እኚህ ፊድባክ አፕሮች የምንለው እንደገና ደግሞ በሂደት ላይ ችግሩ እያለ ወይ ደግሞ በምርት ላይ እያለ ኮንትሮል የምናደርግበት ሊሆን ይችላል። ሶ የኳሊቲ ኮንትሮል ፕሮሰሳችንንም ከመቀየር ጋር ሊገናኝ ይችላል። የኦርጋናይዜሽኑን ፊሎሶፊ ወይ የኦርጋናይዜሽኑን ካልቸር ከመቀየር ጋር ሊሆን ይችላል። ሶ እንግዲህ ሁሌም ስለ ቢፒአር ስናስብ 4 ኪ ኤሌመንቶች አሉት። የምንቀይረው ስትራቴጂ፣ ፕሮሰስ፣ ቴክኖሎጂ እና ሂውማን እነዚህን ኪ ኤሌመንቶች በውስጡ ይዛል ማለት ነው። ሶ እንግዲህ ስለ ቢፒአር ይህን ያህል ካልን እንግዲህ በቀጣይ ደግሞ እዚህ ቻፕተር ላይ ወይ ቻፕተር 4 ላይ መጨረሻ ላይ የምናየውን ፓርት ወደዛ እናልፋለን ማለት ነው። አዘር ካይንድስ ኦር ኤሪያስ ኦፍ ቼንጅን እናያለን ማለት ነው። ሶ ቼንጅን እንግዲህ አፌክት በሚያደርጉት ኤሪያ በ3 ልንከፍላቸው እንችላለን። ካታጎራይዚንግ ቼንጅ ባይ ዘ ፕራይመሪ ኤሪያ አፌክትድ ወይ ደግሞ በዛ ለውጥ አፌክት በሚደረጉት ኤሪያዎች ላይ ፕራይመሪሊ ያ ቼንጅ ምንን አፌክት ያደርጋል በሚለው ላይ ተመስርተን ቼንጅ ሪሌትድ ቱ ፒፕል፣ ቼንጅ ሪሌትድ ቱ ኦርጋናይዜሽን እና ቼንጅ ሪሌትድ ቱ ሲስተም ብለን በ3 ልንከፍላቸው እንችላለን። ሶ የመጀመሪያው እንግዲህ ቼንጅ ሪሌትድ ቱ ፒፕል ነው። እኚህ ከሰዎች ጋር የተገናኙ ለውጦች ምንድን ናቸው የሚለውን ስናይ የመጀመሪያው ፐርሰናል ቼንጅ ነው። ለምሳሌ ፐርሰናል ቼንጅ ስንል ሰራተኛም ማባረር ሊሆን ይችላል፣ ሰራተኛም መቅጠር ሊሆን ይችላል፣ ፕሮሞት ማድረግ ሊሆን ይችላል፣ ከሌላ ዲፓርትመንት ወደ ሌላ ትራንስፈር ማድረግ ሊሆን ይችላል። ሶ እኚህ እንግዲህ ፐርሰናል ቼንጅ እንላቸዋለን ማለት ነው። እንደገና ካልቸራል ቼንጅ ሊሆን ይችላል። ይሄ ቢሄቨር ፓተርንን የፐርሰናል ቢሄቨር ፓተርንን ኖርሙን ቫሊዩን ከመቀየር ጋር ሊሆን ይችላል። እንደገና ደግሞ ፒፕል ሴንተርድ ቼንጅም የቼንጅ ሪሌትድ ቱ ፒፕል አንዱ ታይፕ ነው ማለት ነው። ይሄ ፒፕል ሴንተርድ ቼንጅ የምንለው የሰራተኞችን ስኪል፣ አቲቲዩድ፣ ፐርሰፕሽናቸውን፣ ኖሌጃቸውን እዛ ላይ ፎከስ የሚያደርግ አይነት ቼንጅ ነው ፒፕል ሴንተርድ ቼንጅ የምንለው። ሌላው ደግሞ ሶሻል ቼንጅ ነው። ሶሻል ቼንጅ ደግሞ ይሄ ከሰዎች ጋር ባለን ግንኙነት እዛ ላይ ለውጥ ማምጣት ላይ የሚያተኩር ነው ሶሻል ቼንጅ ስንል። ከስተመር ሪሌሽንሺፕ ማኔጅመንትም ቼንጅ ሪሌትድ ቱ ፒፕል ውስጥ የሚካተት ነው ማለት ነው። ይሄ ምንድነው እንግዲህ ከስተመር ሪሌሽንሺፕ ማኔጅመንት ወይ ሲአርኤም የምንለው ከከስተመሮች ጋር ያለንን ኢንተራክሽን ወይ ደግሞ ዳታ ማኔጅመንትን እሱን ኢምፕሩቭ የምናደርግበት አይነት የቼንጅ ሂደት ነው ማለት ነው። ሶ እንግዲህ እኚህን እንግዲህ እኛ አሁን የጠቀስናቸው ቼንጆች ምንን ነው ፕራይመሪሊ አፌክት የሚያደርጉት ፒፕሎችን ወይ ደግሞ ሰዎችን ኦርጋናይዜሽን ውስጥ ያሉትን ሰዎች አፌክት የሚያደርጉ አይነት ቼንጆች ስለሆኑ ነው ቼንጅ ሪሌትድ ቱ ፒፕል ያልናቸው ማለት ነው። እንግዲህ ሁለተኛ ላይ የምናየው ደግሞ ቼንጅ ሪሌትድ ቱ ኦርጋናይዜሽን ነው። ከኦርጋናይዜሽኑ ጋር የሚገናኙ ወይ ኦርጋናይዜሽኑን አፌክት የሚያደርጉ ቼንጆች ምንድን ናቸው ብለን ስናይ የመጀመሪያው ሊደርሺፕ ቼንጅ ነው። እንግዲህ አዳዲስ ሊደሮች ሲመጡ አዳዲስ ዳይሬክሽኖች ስለሚያመጡ እነዛን ቼንጆች ነው ሊደርሺፕ ቼንጅ የምንለው።
ስትራክቸራል ቼንጅ ሊሆን ይችላል። ኦርጋናይዜሽኑ ዲፓርትመንታላይዜሽንን ሊጠቀም ይችላል ወይ የኦርጋናይዜሽኑ ስትራክቸር ከዚህ በፊት የነበሩትን ዲፓርትመንቶች ሁለቱን አንድ ላይ ሊያመጣ ይችላል። እንደገና ደግሞ አዲስ ከዚህ በፊት ያልነበረ ዲፓርትመንት ሊጨመር ይችላል። ሶ እኚህን ነው እንግዲህ ስትራክቸራል ቼንጅ የምንለው። እንግዲህ እኚህም ስትራክቸራል ቼንጆች ፕራይመርሊ ኦርጋናይዜሽኑን አፌክት ስለሚያደርጉ ነው ቼንጅ ሪሌትድ ቱ ኦርጋናይዜሽን ብለን ያስገባናቸው ማለት ነው። ሌላው ሪኢንጂነሪንግ ነው። ስትራክቸሩን ስራዎችን እነዛን ምን ማድረግ ነው ማለት ነው። እነዛን ከመቀየር ጋር ሲገናኝ ነው ሪኢንጂነሪንግ የምንለው። ኢንክሪመንታል ኦርጋናይዜሽናል ቼንጅ የምንለው ደግሞ ይሄ ቅድም እንዳልኳችሁ እያደገ የሚሄድ ስሞል የሆነ ግራጁዋል አጀስትመንት ኮንቲኒየስሊ ኢምፕሩቭ እያደረገ የሚሄድ ቼንጅ ነው። ፈንዳሜንታል ኦርጋናይዜሽናል ቼንጅ የምንለው ደግሞ ሜጀር ሺፍት ኢን ስትራቴጂ የኦርጋናይዜሽኑ ስትራቴጂ ላይ ሚሽን ላይ ኮር የሆኑ አይደንቲቲዎች ላይ ብሬክ ስሩ ሲግኒፊካንት ብሬክ ስሩ ያለው ቼንጅ ማምጣት ነው ፈንዳሜንታል ኦርጋናይዜሽን ቼንጅ። ሌላው ደግሞ ዴቪስቴሸር ነው። ይሄ ደግሞ ምንድነው? ኦርጋናይዜሽኑ ወይ ቢዝነሱ ስራውን ሲያቆም ሙሉ በሙሉ ሲሸጥ ኦርጋናይዜሽኑን አፌክት የሚያደርግ ቼንጅ ነው ማለት ነው። ሌላው አሰራሩን ይሄ አሁን ህግጋቶቹን ፖሊሲውን ፕሮሲጀሩን መቀየር ኦርጋናይዜሽኑን አፌክት ያደርጋል። ሌላው ደግሞ አኪዜሽን ነው። አኪዜሽን ስንል ደግሞ አንድን ካምፓኒ ሌላ ካምፓኒ ልንገዛ እንችላለን ወይ እኛ ለሌላ ካምፓኒ ልንሸጥ እንችላለን። ሶ አንድ ካምፓኒ ሙሉ በሙሉ ወይ ከ50% በላይ የሌላን ካምፓኒ ኦነርሺፕ ሲገዛ ነው አኪዜሽን የምንለው። ሶ ያም እንግዲህ ኦርጋናይዜሽኑን አፌክት የሚያደርግ አይነት ቼንጅ ስለሆነ ነው ቼንጅ ሪሌትድ ቱ ኦርጋናይዜሽን ያልነው። ሌላው መርጀርንም ማየት እንችላለን። ከኛ እኩል የሆነ እኛ ሰርቫይቭ ማድረግ አቅቶን ከኛ እኩል ከሆነ ካምፓኒ ጋር 50-50 ተካፍለን ሌላ አዲስ ስም ይዘን መርጅ አድርገን አንድ ላይ የምንሰራበትም ሂደት ሊሆን ይችላል ማለት ነው። ሶ እኛውን የጠቀስናቸው አይነት ቼንጆች እንግዲህ ፕራይመርሊ አፌክት የሚያደርጉት ኦርጋናይዜሽኑን ስለሆነ ቼንጅ ሪሌትድ ቱ ኦርጋናይዜሽን እንላቸዋለን ማለት ነው። የመጨረሻው እንግዲህ ቼንጅ ሪሌትድ ቱ ሲስተም ነው። ቼንጅ ሪሌትድ ቱ ሲስተም ስንል ሲስተሙ ላይ የምናመጣ ወይ ደግሞ ሲስተሙን አፌክት የሚያደርጉ ለውጦች ምን ምንድን ናቸው ነው። የመጀመሪያው ፕሮሰስ ኦሪየንትድ ቼንጅ ነው። ይሄ ወርክ ፍሎአችንን ከመቀየር ጋር ቴክኖሎጂካል ቼንጅ አዳዲስ ሃርድዌሮችን አዳዲስ ሶፍትዌሮችን ወይ የነበረንን አሰራር ማኑዋል ከነበረ ዲጂታል ማድረግ አውቶሜት ማድረግ ጋር የሚገናኝ ነው። አዳዲስ ሶፍትዌሮችን ማምጣት ሊሆን ይችላል። ሙሉ ለሙሉ የአይቲ ኮሚኒኬሽናችን አሰራራችንን ሲስተሙን ስንቀይርም ቼንጅ ሪሌትድ ቱ ሲስተም ውስጥ ነው ምንከታቸው ማለት ነው። ሌላው እኚህ ካይዘን የሚባሉት ኮንቲኒየስ ኢምፕሩቭመንቶች እኚህ ኢንክሪመንታል የሆኑ ፕሮሰሶችን እኚህ ፕሮሰሶች እንግዲህ ፕራይመሪሊ አፌክት የሚያደርጉት ሲስተሙን አሰራሩን ስለሆነ ቼንጅ ሪሌትድ ቱ ሲስተም ውስጥ እንከታቸዋለን ማለት ነው። ሶ ቢፒአርም ቶታል ኳሊቲ ማኔጅመንትም እኚህ እንግዲህ ቼንጅ ሪሌትድ ቱ ሲስተም ብለን እዛ ውስጥ ልናስገባቸው እንችላለን ማለት ነው። ሶ ቼንጅ ሪሌትድ ቱ ፒፕል ቼንጅ ሪሌትድ ቱ ኦርጋናይዜሽን እና ቼንጅ ሪሌትድ ቱ ሲስተም ያልናቸው እንግዲህ አዘር ካይንድስ ኦፍ ቼንጅ ወይ ደግሞ ባይ ዘ ፕራይመር ኤሪያ ዘይ አፌክትድ ደግሞ አፌክት በሚያደርጉት ኤሪያ ላይ ተመስርተን ቼንጅን በእነዚህ ሶስቱ ካታጎራይዝ ማድረግ እንችላለን። ክቡራን የቻናላችን ቤተሰቦች ለነበረን ቆይታ በጣም አመሰግናለሁ። ቻፕተር 3 እና 4 እዚህ ላይ ጨርሻለሁ። እንግዲህ በሚቀጥለው ደግሞ ቻፕተር 5ን ኮንፍሊክት ማኔጅመንትን እሱን ይዤላችሁ እመጣለሁ። ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ ቤተሰብ ያልሆናችሁም ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የተለያዩ አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ በጣም አመሰግናለሁ።